ኦስትሪያ ሌላ በነፃ መማር የምችሉበት ኢሮፕ ውስጥ የምትገኝ ሀገር ናት። ዜሮ ቱዊሽን ለትምህርት ቤት ምንም አትከፍልም። እሱም የሆነበት ምክንያት ከሊስት ዴቨሎፒንግ ካንትሪዎች ውስጥ ስለምትጠቃለል ነው ኢትዮጵያ እና ከሊስት ዴቨሎፕድ ካንትሪ የሆኑ ሀገሮች ብዙ የኦስትሪያ ዩኒቨርሲቲዎች ቱዊሽን ዌቭ ተደርጎላቸው ነው የሚማሩት። ተጨማሪም ጋፒር እንዳያሳስባችሁ፣ ምክንያቱም ትምህርት ከጨረሳችሁ 5 ዓመት 10 ዓመት ቢሆናችሁም ስቲል አፕላይ ማድረግ ትችላላችሁ። በትምህርት ከፋሚሊ ጋር ሙቭ ማድረግ የምችሉበት ሀገር ነው። ዛሬ ከአድሚሽን ጀምረን ሬዚደንስ ፐርሚት፣ ቪዛ እና ሙሉ ፕሮሰሱን ስቴፕ ባይ ስቴፕ አሳያችኋለሁ። ከቱዊሽኑ ስንጀምር ምንም ቱዊሽን ፊ አትከፍሉም። የምትከፍሉት 25 ዩሮ ብቻ ስቱደንት ዩኒየን ፊ የሚባል አለ። እሱም ብቻ ነው የምትከፍሉት። እሱም ኦስትሪያ ከሄዳችሁ በኋላ ነው የምትከፍሉት። እንደ ተማሪ በሳምንት 20 ሰዓት መስራት ትችላላችሁ። ፕላስ ደግሞ በሰዓት የሚከፍሉት በጣም ትልቅ ከሚባሉት ውስጥ ነው ዩሮፓ ሀገር ውስጥ ማለት ነው። ሚኒመም ዌጁ 10 ዩሮስ ነው በሰዓት የሚከፈለው። ስለዚህ በወር መስራት የምችሉትን ካልኩሌት አድርጉት። አንድ አመት ፖስት ስተዲ ቪዛ ታገኛላችሁ እዛ ትምህርታችሁን ከጨረሳችሁ በኋላ። ስለዚህ በአንድ አመት ውስጥ ስራ መፈለግ ትችላላችሁ ዩሮፕ ውስጥ ማለት ነው። ሸንገን ካንትሪ ናት ዊች ሚን ሸንገን ውስጥ የሚገኙ ሀገሮች በነፃ መዘዋወር ትችላላችሁ የእሱን ሬዚደንስ ፐርሚት ወይም ቪዛ ካላችሁ እና ብዙ በእንግሊዝኛ የሚሰጡ ማስተርስ ዲግሪም ባችለር ዲግሪም ኮርሶች አሏት። ስፔሻሊ ደግሞ ባችለር ዲግሪ ካላችሁ ለማስተርስ አፕላይ ለማድረግ ኦስትሪያ በጣም አሪፍ ነው። ምክንያቱም ዲግሪያችሁን ራሱ የተማራችሁት በእንግሊዝኛ እንደሆነ የሚያሳይ ፔፐር ካሳያችሁ አይልቴስ እና ቶፍል አያስፈልጋችሁም። ለባችለር ዲግሪ ላይ ሲመጣ ግን ዩዥዋሊ ኢንትራንስ ኤግዛም ወይም ኢንተርቪው አላቸው። ለኢንትራንስ ኤግዛሙም በቂ የሆነ ፕሪፓሬሽን ማቴሪያል ስለሚሰጣችሁ ስቲል አፕላይ አድርጋችሁ መሄድ ትችላላችሁ እና ኦስትሪያ ሃይሊ ሪኮመንድድ ሀገር ነው። እና ሌላ ደግሞ በጣም ዩኒክ ነገሩ ኦስትሪያ አፕላይ ስታደረጉ ቪዛ እንደዚህ ቶሎ ሪጀክት አያደርጉም። አሁን ዩዥዋሊ ብዙ ኤምባሲ አፕላይ ስታደረጉ የሆነ የጎደለ ነገር ካለ ቀጥታ ሪጀክት ነው የምትደረጉት። ኦስትሪያ አፕላይ ስታደረጉም ብዙ ጊዜ የሆነ ዶክመንት አስተካክላችሁ እንድትመጡ ወይም ተጨማሪ ዶክመንት እንድታቀርቡ ብዙ ጊዜ ሪኩዌስት ይልኩላችኋል ሪጀክት ከማድረጋቸው ይልቅ ማለት ነው። እናም ብዙ ጊዜ ኦስትሪያ ቪዛ አፕላይ ሲያደርጉ የትኛውን ዶክመንት በተደጋጋሚ አስተካክሉ እንደሚባሉ ተማሪዎች መጨረሻ ላይ ነግራችኋለሁ። ስለዚህ የሚያስፈልጉትን ዶክመንቶች በደንብ ካዘጋጃችሁ ኦስትሪያ ቪዛ የማግኘት እድላችሁ በጣም ትልቅ ነው። ያው ኦስትሪያ መች አፕላይ ማድረግ አለባችሁ? 2 ኢንቴክ አላቸው፣ ማርች እና ሴፕቴምበር። ዩዥዋሊ ለሴፕቴምበር ኢንቴክ አፕላይ እንድታደርጉ ነው ሪከመንድ ማድረጋችሁ። ምክንያቱም ረጅም ፕሮሰስ አለው። ዶክመንታችሁን ሌጋላይዝ ማድረግ ይኖርባችኋል። ቪዛ አፕሊኬሽን ፕሮሰሱም ረዘም ያለ ነው እና ተጣድፋችሁ አፕላይ ከምታደረጉ ቀስ ብላችሁ ለሴፕቴምበር ኢንቴክ አሁኑን አፕላይ አድርጋችሁ ፕሮሰሳችሁን ተረጋግታችሁ እንዲጨርሱ ያግዛችኋል እና ሴፕቴምበር ኢንቴክን ታርጌት አድርጉ። አሁን ወደ ላፕቶፕ እንሂድ እና የት ዌብሳይት ላይ ዩኒቨርሲቲዎች እና ኮርሶች ማግኘት እንደምችሉ እና የሚያስፈልጉትን ዶክመንቶች በዝርዝር ላሳያችሁ። ዩኒቨርሲቲዎች እና ኮርሶች የምታገኙበት ዌብሳይት ይሄ ነው። ሁሉም ነገር እዚህ ላይ አለ። studyinaustralia.at ሊንኩን ከስር ሼር አድርግላችኋለሁ። ናው እዚህ ጋር ስተዲ ፕሮግራምስ ኢን እንግሊሽ ብላችሁ ሰርች ማድረግ ትችላላችሁ። ግን የተሻለ መንገድ ላሳያችሁ እና ስለ አፕሊኬሽንና አድሚሽን ኢንትሪ ኤንድ ቪዛ ኢንፎርሜሽን ተጨማሪ ከፈለጋችሁም ከዚህ መውሰድ ትችላላችሁ። ናው ዩኒቨርሲቲዎቹን ለማግኘት ቀጥታ መሄደውን የሃየር ኤጁኬሽን ኢንስቲትዩሽንስ ላይ ነው። ከዛ እዚህ ጋር ዩኒቨርሲቲስ ላይ ናው ዩኒቨርሲቲ ኦፍ አፕላይድ ሳይንስስ በየተራ ቼክ አውት ማድረግ ትችላላችሁ እና ዩኒቨርሲቲስ ላይ ገባና እንደን ዲስ ዩኒቨርሲቲስ ናው ጀነራል ስፔሻላይዝድ ዩኒቨርሲቲ የተለያዩ ኮርሶች አፕላይ ለማድረግ ሜዲካል ከሆነ አፕላይ ማድረግ የምፈልጉት እነዚህን ዩኒቨርሲቲዎች፣ ዩኒቨርሲቲ ኦፍ አርትስ ከሆነ እነዚህን ናው እያንዳንዱን ነው ቼክ ማድረግ ያለባችሁ ላይክ ኢዝሊ ለማግኘት ጥሩ ዩኒቨርሲቲ ማለት ነው። ፎር ኤግዛምፕል ሌትስ ሴይ ዩኒቨርሲቲ ኦፍ ኢንስብረክን መረጥኩ ልበል። ናው ይህን ቼክ ለማድረግ እዚህ ጋር ዌብሳይቱን ሊንክ ያስቀምጥላችኋል and then you can go to that website ከዛ እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ስተዲስ ላይ ትሄዳላችሁ። ከዛ በኋላ ስለ አድሚሽን፣ ስለ ዴትስ ኤንድ ዴድላይንስ፣ ስለ ስተዲ ፕሮግራምስ የፈለጋችሁት ነገር አሁን እዚህ ጋር ፊልተር ማድረግ ትችላላችሁ። በእንግሊዝኛ የሚሰጡ ማስተርስ ዲግሪ ኮርሶች ኦልሬዲ ዝርዝሩን አውጥቶላችኋል እና ለእነዚህ ኮርሶች አሁን አፕላይ ለማድረግ ዲቴይል እያንዳንዱ ላይ ገብታችሁ ቼክ ማድረግ ትችላላችሁ እና ዲስ ዌይ ቤተር ነው ዩኒቨርሲቲዎቹን ለማግኘት። ስለዚህ እያንዳንዱን ዩኒቨርሲቲዎች ቼክ ማድረግ ትችላላችሁ። ብዙ አይደሉም ዩኒቨርሲቲዎቹ። ስለዚህ እያንዳንዱ እየገባችሁ ከእናንተ ጋር መሄድ ኮርስ ማግኘት ትችላላችሁ ማለት ነው። እንዳልኳቸው አብዛኛው ዩኒቨርሲቲ ላይ ቱዊሽን ፊ ዌቭድ ነው። ቼክ አድርጉ። ግን አብዛኛው ዩኒቨርሲቲ ላይ ለዴቨሎፒንግ ካንትሪስ ቱዊሽኑ ዌቭድ ነው። አብዛኞቹ ዩኒቨርሲቲዎች ላይ ቱዊሽን ፊ አትከፍሉም ለኢትዮጵያ ስቱደንትስ አፕላይ ስታደርጉ ማለት ነው። ናው ብዙዎቹ ዩኒቨርሲቲ አፕላይ ስታደርጉ ቀድማችሁ ዶክመንት ሌጋላይዝ ማድረግ አለባችሁ። ሌጋላይዝ ማለት ያላችሁ ኤጁኬሽናል ዶክመንቶች ትክክለኛ መሆናቸውና ለመሆናቸውን ማረጋገጫ ማለት ነው። ስለዚህ ለባችለር ዲግሪ ከሆነ አፕላይ የምታደርጉት የማትሪክ ሰርቲፊኬታችሁን
መጀመሪያ ትምህርት ሚኒስቴር፣ ከዛ በኋላ ውጭ ጉዳይ ሚኒስቴር ኦተንቲኬት አድርጋችሁ ከዛ ኦስትሪያን ኤምባሲ ኦተንቲኬት ማድረግ አለባችሁ። ለማስተርስ ከሆነ ደግሞ ባችለር ዲግሪ እና ትራንስክሪፕታችሁን መጀመሪያ ከዩኒቨርሲቲያችሁ፣ ከዛ ትምህርት ሚኒስቴር፣ ከዛ ውጭ ጉዳይ ሚኒስቴር፣ ከዛ ኦስትሪያ ኤምባሲ ሌጋላይዝ ማድረግ አለባችሁ። ብዙ ጊዜ የተለመደው አፕላይ የማድረግ ኖርማል ዌይው ኦንላይን ነው። አፕሊኬሽኑ ፎርሙን ምናምን የምትሞሉት፣ ከዛ በኋላ ዶክመንቱንም አፕሎድ የምታደርጉት ስካኑን ነው። ግን ኦስትሪያ ላይ ሲመጣ አንዳንድ ዩኒቨርሲቲዎች በዲኤችኤል አድርጋችሁ ኦሪጂናል ዶክመንታችሁን እንድትልኩላቸው ይፈልጋሉ። ስለዚህ ከነዛ ዩኒቨርሲቲዎች ውስጥ ከሆነ አፕላይ የምታደርጉት ዶክመንታችሁን በዲኤችኤል መላክ አለባችሁ ማለት ነው። ግን ጋይስ ኦስትሪያ ዩኒቨርሲቲዎች አክሴፕታንስ ሬታቸው በጣም አሪፍ ነው። እስከዛሬ ድረስ ብዙ ለተማሪዎች አፕላይ ባረኩበት ጊዜ ሪጀክሽን የመድረስ እድሉ በጣም ትንሽ ነው። ሪጀክት ልትደረጉ የምችሉ ብዙ ጊዜ ዶክመንታችሁን ሌጋላይዝ ሳታረጉ አፕላይ ካረጋችሁ ነው። ኦስትሪያ አፕላይ ስታረጉ ሌላ በደንብ ማይንድ ማድረግ ያለባችሁ ነገር ፔሽንስ ያስፈልጋችኋል። ምክንያቱም አክሴፕታንስ እስኪመጣላችሁ ከ2 እስከ 3 ወር ድረስ ሊፈጅ ይችላል። ረጅም ፕሮሰስ ነው ያልኳችሁ፣ ያው ይህንን ማጠቃለያ ነው እና ፔሽንት ሆናችሁ ጠብቁት። ምክንያቱም እንዳልኳቸው አክሴፕታንስ ሬታቸው በጣም አሪፍ ነው እና ለዶክመንት ሌጋላይዜሽን ኦስትሪያ ኤምባሲ ከ10,000 እስከ 15,000 ልታወጡ ትችላላችሁ ዶክመንታችሁን ኦተንቲኬት ለማድረግ። ከዛ አፕላይ ካረጋችሁ በኋላ ወይም ዶክመንታችሁን ከላካችሁ በኋላ አክሴፕታንስ ሌተር ከመጣላችሁ ዶክመንታችሁን ልካችሁ ከሆነ ከአክሴፕታንስ ሌተሩ ጋር አንድ ላይ ይላክላችኋል። ከዛ አዘጋጅታችሁ ወደ ቪዛ አፕሊኬሽን ነው የምትሄዱት ማለት ነው። ኔክስት ቪዛ አፕሊኬሽን ነው እና ኦስትሪያ ላይ ሲመጣ ትንሽ ፕሮሰሱ ዩኒክ ነው። ኢንሴንስ መጀመሪያ ቪዛ ሳይሆን አፕላይ የምታደረጉት ሬዚደንስ ፐርሚት ነው አፕላይ የምታደረጉት። መጀመሪያ ለሬዚደንስ ፐርሚት አፕላይ ታደረጋላችሁ። ከዛ ሬዚደንስ ፐርሚታችሁ አፕሩቭ ሲደረግላችሁ ነው ለቪዛ አፕላይ የምታደረጉት ማለት ነው። ናው ለሬዚደንስ ፐርሚት አፕላይ ስታደረጉ የሚያስፈልገውን የምትሞሉትን ፎርሞች ቴሌግራም ላይ አፕሎድ አድርጌላችኋለሁ። ከዛ ዳውንሎድ አድርጋችሁ መውሰድ ትችላለን። እና ጋይስ ወደ ዩሮፕ በስተዲ የመሄድ ሀሳብ ካላችሁ ጋይስ ቴሌግራም ቻናል ላይ ዩስፉል ሪሶርስስ በየጊዜው ፖስት ስለማድረግ ቴሌግራም ቻናሉን ጆይን አድርጉ። ከስር ሊንኩን አስቀምጥላችኋለሁ ወይም 212 ኢንፎ ብላችሁ ሰርች ብታደርጉ ታገኙታላችሁ። ናው ለኦስትሪያ ሬዚደንስ ፐርሚት አፕላይ ለማድረግ የሚያስፈልጉት ዶክመንቶች ለቪዛ አፕላይ ስታደርጉ የሚያስፈልጉት ዶክመንቶች ናቸው። ሴም ናቸው የተለመዱት ላይክ አኮሞዴሽን፣ ኢንሹራንስ፣ ፍላይት ቡኪንግ፣ ፖሊስ ክሊራንስ ያስፈልጋቸዋል። ኦስትሪያ ላይ ሲመጣ የጥቁር አንበሳ ፊት ለፊት ያለው ፖሊስ ጣቢያ ሄዳችሁ ፖሊስ ክሊራንሳችሁ ማውጣት ትችላላችሁ። ከዛ ኦፍኮርስ ኦተንቲኬት ታደረጉታላችሁ ውጭ ጉዳይ ሚኒስቴር ሄዳችሁ። ኦፍኮርስ አክሴፕታንስ ሌተራችሁ፣ ሌጋላይዝ የተደረገው ኤጁኬሽናል ዶክመንታችሁ ያስፈልጋል። ኦስትሪያ ላይ ሲመጣ ዋናው ዶክመንት ግን ፕሩፍ ኦፍ ፈንድ ነው ወይም ባንክ ስቴትመንት እና ቅድም የነገርኳችሁ ፖይንት ይሄ ነው። ኦስትሪያ ላይ ሲመጣ በተደጋጋሚ እንድታስተካክሉ የሚጠይቋችሁ ዶክመንት ፕሩፍ ኦፍ ፈንድ ነው። ፕሩፍ ኦፍ ፈንድ ስታስገቡ ሙሉ ኢንፎርሜሽን አንድ ላይ አድርጋችሁ አስገቡ። ሚንስ ባንክ ስቴትመንት የምታሳዩት ብቻ ሳይሆን ያንን ባንክ ስቴትመንት የምታሳዩ ገንዘብ በምን እንዳመጣችሁት ላይክ ፔይ ስሊፕ ሊሆን ይችላል፣ ታክስ የከፈላችሁበት ሊሆን ይችላል፣ ቢዝነስ ላይሰንስ ሊሆን ይችላል። እንደዚህ አይነት ዶክመንቶች አንድ ላይ ማስገባት አለባችሁ። በስፖንሰር ከሆነ ደግሞ የተፈራረማችሁበት አፊዴቪት ያስፈልጋል። ላይክ እናንተን ስፖንሰር ለማድረግ የፈረመበት ፔፐር ማለት ነው። እሱን ውጭ ጉዳይ ሚኒስቴር አስመትታችሁ አንድ ላይ ማስገባት አለባችሁ እና ባንክ ስቴትመንትም ስታሳዩ ግራጁዋሊ ኮንሲስተንት የሆነ ባንክ ስቴትመንት መሆን አለበት። አንድ የገባ ገንዘብ ካዩ እሱንም አይቀበሏችሁም፣ ሞር ይጠይቋችኋል ወይም የተሻለ ባንክ ስቴትመንት እንድታሳዩ ነው የሚጠይቋችሁ። ስለዚህ ባንክ ስቴትመንት ስታሳዩ እነዚህን ነገሮች ማይንድ ማድረግ አለባችሁ። ናው ማሳየት ያለባችሁ የባንክ ስቴትመንት መጠን ከ24 ዓመት በታች ከሆናችሁ ወደ 7,300 ዩሮ አካባቢ በአመት ወደ ኢትዮጵያ ሲቀየር 1.3 ሚሊዮን ማለት ነው። 24 ዓመት በላይ ከሆናችሁ ደግሞ 13,000 ዩሮ አካባቢ ነው የሚያስፈልገው። እሱ ሲቀየር ደግሞ ወደ 2.3 ሚሊዮን አካባቢ እና ለአንድ አመት ነው እሱ። ስለዚህ አሁን ማስተርስ ዲግሪ 2 ዓመት ከሆነ ስተዲ የምታደርጉት እሱም በሁለት አባዙትና እሱን ነው ማሳየት ያለባችሁ ማለት ነው። ስለዚህ ትልቁ ፋክተር ኦስትሪያ ላይ ሲመጣ ባንክ ስቴትመንት የምታሳዩት ነው። በቃ ሶሊድ መሆን አለበት እና በአጋጣሚ ደግሞ ኦስትሪያ ዘመድ ካላችሁ በጣም ትልቅ አድቫንቴጅ አላችሁ። ምክንያቱም ኦስትሪያ ውስጥ ሬጅስተርድ የሆነ ሬዚደንስ ፐርሚት ያለው ዘመድ ካላችሁ እና እነሱ የሚያሳዩላችሁ ከሆነ እኔ ስፖንሰር አደርገዋለሁ ብለው የሚያሳዩላችሁ ከሆነ እናንተ በጣም ትልቅ አድቫንቴጅ አላችሁ። ቪዛ የማግኘት እድላችሁ ኦልሞስት የተረጋገጠ ነው። ከፋሚሊያችሁ ጋር ሙቭ ማድረግ ከፈለጋችሁ ደግሞ ባንክ ስቴትመንት የምታሳዩት ለእነሱም ኦፍኮርስ ደብል ማሳየት አለባችሁ ማለት ነው። ለእናንተ ከምታሳዩት ደብል ነው ጨምራችሁ ማሳየት ያለባችሁ። ግን ከፋሚሊ ጋር ሙቭ ስታደርጉ መጀመሪያ የራሳችሁን ሬዚደንስ ፐርሚት መጀመሪያ ማግኘት አለባችሁ። ለእናንተ አፕላይ ካረጋችሁና ካገኛችሁ በኋላ ነው ለባለቤታችሁ ወይም ለፋሚሊያችሁ አፕላይ የምታደርጉት። ስለዚህ መጀመሪያ የራሳችሁን ጨርሱ፣ በኋላ ስቴፕ ባይ ስቴፕ ትወስዱታላችሁ። ናው ሬዚደንስ ፐርሚት ለፋሚሊ አፕላይ ስታደርጉ ኮታ አላቸው እና እሱ ኮታም ቶሎ ሊሞላ ይችላል እና አፕላይ እንዳረጋችሁ ቶሎ አፕላይ አድርጉላቸው። ወይም ሞር ሪከመንድ ማድረገው
እናንተ ሬዚደንስ ፐርሚታችሁ ካገኛችሁ በኋላ ከሄዳችሁ በኋላ ከ1 ዓመት በኋላ ለነሱ አድርጉላቸው የማግኘት እድላቸው በጣም ይጨምራል። ሌላ አንድ የምናገረው ፖይንት ግን በየአመቱ ኢሚግሬሽን ሩል እየተቀየረ ነው። አሁን ላይ ደግሞ ለተማሪ ራሱ ኮታ ሳያወጡ አይቀሩም እና አፕሊኬሽናችሁን ከጀመራችሁ ከአፕሪል በፊት እንድጨርሱ ሪከመንድ አደርጋችኋለሁ። አሁኑን አፕሊኬሽናችሁን ጀምሮ ዩኒቨርሲቲዎች ኦልሬዲ ተከፍተዋል። አንዳንድ ሪከመንድ ማድረጋቸውን ዩኒቨርሲቲዎች ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። አፕሊኬሽናችሁን ጀምራችሁ ቶሎ ፕሮሰስ አድርጉ። ሰው ከሌጋላይዜሽን ነው የምትጀምሩት መጀመሪያ። ከዛ በኋላ አፕላይ የምታደርጉበትን ዩኒቨርሲቲ ከመረጣችሁ በኋላ አፕላይ አድርጉ እና ባይ ዘ ወይ ኦስትሪያ ብቻ አይደለም ኢሚግሬሽን ሩሎቹን እያጠበቁ ያሉት ብዙ ዩሮፓ ሀገሮች ነው እና ኦፕሽን ጨምሩ፣ 2-3 ሀገሮች ጨምሩ። ሌሎች ዩሮፓ ሀገሮችም እንዴት አፕላይ እንደምታደርጉ ሼር ስለማድረግ እዚህ ፔጅ ላይ ሰብስክራይብ ማድረግ እንዳረሱ። ይሄ ቪዲዮ ከተመቻችሁም ላይክ አድርጉ። ኤኒ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ኔክስት ዊክ የሚመጣውም ፍሪ ዌቢናር አለኝ እንዴት አድርጋችሁ ዩሮፕ የሚገኙ ዩኒቨርሲቲዎች አፕላይ ማድረግ እንደምችሉ የሚያሳይ ዌቢናር፣ እሱንም ቴሌግራም ቻናል ላይ ሼር አድርገዋለሁ። እሱንም መታደም ከፈለጋችሁ ኦንላይን በነፃ አሳያችኋለሁ ማለት ነው ሁሉንም ነገር። ኔክስት ዊክ ዌቢናሩ ጋር ወይም ቀጣይ ቪዲዮ ላይ እንገናኝ።